ሚስጥሩ ፈነዳ። ታዋቂው የፔፓል መስራች እና ኢንቨስተር ፒተር ቲል፣ እውቁ ሳይካትሪስት ምህረት ደበበ እንዲሁም ሌሎች ደራሲያን ሚስጥሩን አፈነዱት። እነዚህን 5 መጽሐፍት ካላነበቡ በህይወቱ ብዙ ነገር አጥተዋል። ለምን እንደሆነ እነግሮታለሁ። መጽሐፎቹ በቢዝነስ፣ ሳይኮሎጂ፣ ፊሎሶፊ እና ሌሎችም ላይ ያተኮረ ነው። ስለ መጽሐፎቹ አይነት ስናይ አንደኛ ዜሮ ቱ ዋን ስለ ቢዝነስ እና ኢንተርፕረነርሺፕ ነው። ይህ መጽሐፍ የሚያወራ ስለ ስታርታፕ ስትራቴጂ ኦፍ ቢዝነስ ለመጀመር ምን አይነት ስትራቴጂ መጠቀም አለብን። ኢኖቬሽን አዲስ ነገር እንዴት እንፈጥራለን። ሞኖፖሊስ ገበያ እንዴት መቆጣጠር እንችላለን። ለምንድን ነው ዩኒክ የተለየ ካምፓኒ መመስረት ያለብን ለሚለው ሀሳብ በቂ መልስ እናገኝበታለን። ቲል የሚያስተምረን ዓለም አዲስ ነገር በመፍጠር እንጂ በመልማት አይቀየርም። ይህ መጽሐፍ ለመጀመሪያ ጊዜ እያሰቡት ያለውን ለመስራት ስራ ለመጀመር እንደማጣቀሻ ነው። ይህ መጽሐፍ የታተመው 2014 ላይ ሲሆን ከ30 በላይ በሚሆኑ ቋንቋዎች ተተርጉሟል። እንዲሁም ከ4 ሚሊዮን በላይ ኮፒ በዓለም አቀፍ ደረጃ ተሽጧል። እና የሚገርመው ነገር ይህን የመሰለ ውድ መጽሐፍ እኛ ጋር የሚያገኙት በነፃ ነው። የተሻለ ወደፊት የመገንባት ዓላማ ካለ እዚህ መጽሐፍ ውስጥ ባሉ ሚስጥሮች ማመን እና መስራት መጀመር አለብን። ሁለተኛ ሌላ ሰው በምህረት ደበበ የተጻፈ ሲሆን ዶክተር ምህረት የሀገራችን ታዋቂ ሳይካትሪስት ነው። እንዲሁም በአንዳንድ መድረኮች ላይ ሞቲቬሽናል ንግግሮችን በማድረግ ይታወቃል። ይህ ሌላ ሰው መጽሐፍ የታተመው በ2015 ሲሆን የተቆለፈበት ቁልፍ ከሚለው መጽሐፍ ቀጥሎ የወጣ ነው። የመጽሐፉ ይዘት ሳይኮሎጂካል ድርሰት ሲሆን ማንነት የግል ባህሪ ላይ ትኩረት ያደርጋል። መጽሐፉ በገጸ ባህሪያቱ ህይወት ነጸብራቅነት በውስጣችንና በአጠገባችን ያለውን ሌላ ሰው ያሳየናል። እያንዳንዱ ሰው በድርብርብ ማንነት የተለበጠ ስውር ስብዕና ያለው ሌላ ሰው ነው ይለናል። ሶስተኛ ዘ ፓወር ኦፍ ናው በኢካርት ቶሌ ተጻፈ። ቶሌ የሚናገር አእምሯችን በአሁን ውስጥ ካልተቀመጠ ህይወታችን በሙሉ በማያልቅ ስሜት ማዕበል ውስጥ እንደሚጠፋ ነው። ይህ መጽሐፍ ስለ አሁን ጊዜ ሀያልነት፣ ስለማያልቅ አስተሳሰብ እና አሁንን ለመቀበል በሚያስችል መንገድ ያብራራል። ሰዎች ከሌሎች ጋር እና ከራሳቸው እንዴት ግንኙነት ይፈጥራሉ። አሁን ላይ መገኘት ስለሚሉ ሀሳቦች ግልጽ በሆነ መንገድ እንዴት እንተገብረዋለን ለሚለው ደግሞ መርህም ያስቀምጥልናል። አራተኛ ስነ አመክንዮ የተጻፈ በዶክተር ተስፋዬ ሩበሌ ሲሆን ዶክተር ተስፋዬ አመክንዮን እንደ ማስተዋል መሳሪያ ሳይሆን እንደ ህይወት መንገድ ያቀርባል። ይህ መጽሐፍ አመክንዮአዊ አስተሳሰብ ለዕለት ተዕለት ውሳኔዎች፣ ለስኬትና ለማህበራዊ ግንኙነቶች እንዴት እንደሚረዳ ያሳያል። ለምሳሌ አመክንዮ የማስተዋል መሳሪያ ነው፣ የማሰብ መንገድ አይደለም የሚለው ሀረግ አመክንዮአዊ አስተሳሰብ ለህይወት ሙሉ በሙሉ እንዴት እንደሚተገበር ያሳያል። አምስተኛ ጊቭ ኤንድ ቴክ። እዚህ መጽሐፍ ላይ ግራንት የሚያስተምረን እውነታ ይህ ነው። በስኬት ዓለም ውስጥ ሰጪዎች በመጨረሻ ከተቀባዮች የበለጠ ይወስዳሉ። ይህ መጽሐፍ ስለ ማህበራዊነት፣ ስለ ትህትና እንዲሁም ስለ መስጠት ኃይል ያብራራል። ለምሳሌ ስራ ቦታ ላይ መስራት ሰጪ መሆን ሲሆን ይህ ድክመት እንዳልሆነ እና የምንቀበልበት ነገር እንዳለ የታወቀ ነው። ይህ መጽሐፍ ለማህበራዊ እና ሙያዊ እድገት የሚያስፈልግ ነው። ይህ መጽሐፍ አይነቱ ሳይኮሎጂ እና ኦርጋናይዜሽናል ቢሄቪየር ነው እና ቢዝነስ ኔትወርኪንግ ላይ፣ በስራ ቦታ ላይ እና ማህበራዊ ህይወት ላይ መስጠትና መቀበል እንዴት እንጠቀም የሚለውን ያሳየናል። እነዚህን ምርጥ መጽሐፎች ለማግኘት ከታች ያለው ሊንክ ይጫኑ። አዲስ የመጽሐፍ ግምገማዎች በየሳምንቱ ይኖረናል። ሰብስክራይብ ማድረግ አይርሱ፣ እንዲሁም ሼር ያድርጉ።